ይህ ጎህ ቴሌቪዥን ነው። ጎህ ቴሌቪዥን በኢትዮጵያ የመጀመሪያ ጊዜ በሰላምና በእርቅ ማዕድ ይሰራል፣ መድረክ ይሰራል። ስለዚህ እንኳን ለልደቱ ኢየሱስ ክርስቶስ በሰላም አደረሳችሁ አደረሰን። መልካም ልደት በዓል ያድርግልን አምላክ። በዚህ መሰረት ዛሬ አባታችን አሉ የአራዳ ክፍለ ከተማ የስብከተ ወንጌል ሰብሳቢ ናቸው። እንደዚህ የሚለብሱት ያው የራሳቸው ሃይማኖቱ የሙኑ ይኖራቸዋል። በብዙ ስብሰባዎች ይሳተፋሉ፣ በብዙ ስራዎች ይሰራሉ። በኢትዮጵያ አንድነትና ክብር ያምናሉ። እንደምታዩት ኢትዮጵያዊ ናቸው። በዚህ መሰረት ዛሬ ሁሉ ጊዜ እንደምናደርገው በጸሎት ነው የምንከፍተው፣ በመርቃት ነው የምንከፍተውና እዚህ ያሉ እንዲመርቁልን በመርቃት እንጀምረዋለን ማለት ነው። አባታችን በድንግ ብለን በመርቃት ጀምሩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ሆይ ሀገራችንን ሰላም ፍቅር እናድርግልን፣ የታመሙትን ፈውስልን፣ ሰላም ፍቅር እናድርግልን። አምላካችን እግዚአብሔር ሆይ በሩቁም በቅርብም ያሉ አምላካችን እግዚአብሔር ሆይ ወደ ሀገራቸው በስደት በረሃብ ያሉ ወደ ሀገራቸው መልስልን፣ ሰላም ፍቅር እናድርግልን። የሰላም የፍቅር ልደት እንዲያደርግልን ቅዱስ ፍቃድ ይሁንልን። ሀገራችን መሀልዋን ገነት ድንበርዋን በእሳት መላእክት ይጠብቅልን፣ የተጣሉትም ያስታርቅልን። የወንድማሞችን ጦርነት ደም የሚፈሰውም አምላካችን እግዚአብሔር በቸርነቱ ያቁምልን። የሰላም የፍቅር ልደት ያደርግልን። ለመሪዎቻችንም ለነገስታትም ለመኳንንትም አምላካችን እግዚአብሔር ሰላም ፍቅርን ያደርግልን። የበረከት የሰላም የእርቅ የአንድነት የልማት የስምምነት የብልጽግና ዘመን እንዲያደርግልን ቅዱስ ፍቃድ ይሁንልን። አምላካችን እግዚአብሔር በሰላም በፍቅር ያቆየን ያርፍልን። አሜን። Annagaan oolcha nagaan bulcha nagaan oolchu dukkana fuudheetoo ifa nuu kenne akkam wal geenyu jenne biyyaaf dhaabbate hunduu biyyi nagaa addunnaan nagaa nu haa taatu. Addunnaan nagaa haa ta'u. Addunnaan nagaa ta'u malee biyyi nagaa hin ta'u. Biyya nagaa nu haa godhu. Uummata keenya nagaa nu haa godhu. Araaroo nu haa buusu. Araarraa buutu. Jaalallaa dhufu. Jaalallaa bal'atu. Itoophiyaa Waaqayyo haa eegu. Itoophiyaa Rabbaa eegu. Uummata keenya inni nu haa eegu. Hanni bame amaaramu harrakkate haa hiikkatu dhabaan haa argatu Waaqayyo nu haa eegu guddaan haa bulu xinnaan haa guddatu. Yaa Rabbi galata kee teenne Waaqayyo irra kaawwannee jirra. Waaqa Rabbi galanni haa ga'u galanni isa ga'u. Ammas akkatti immoo jaalala walitti nu haa uwwisu afaan wal haa beeksisu dhugaan dhugaa haa beeku. Bootaan bakkeedha bakka qabaa akka qabaa huumaa qabaa huuman uumatti haa deebi'u. Yaa Rabbi galata keetii በዓሉንም የፍስሐ የደስታ ያድርግልን። አመሰግናለሁ። በሰላም ያውለን። እሱ ኃይሉ የሱ ነውና በሱ እንረዳለን። መጨረሻውን ያሳምርልን። አሜን። እሺ፣ እናመሰግናለን። መልካም ልደት ያድርግልን። ከዛ ቀጥሎ ደግሞ መልካም ጥምቀት ያድርግልን። ከዛ ቀጥሎ ደግሞ መልካም የፋሲካ ጾም ያድርግልን። ፋሲካ ደግሞ ሰላም ያድርሰን። አሜን። ዓመቱን ሙሉ ሰላም ያድርግልን። ቅድም እንደተባለው የፈሰሰው ደም ይብቃችሁ ይበለን። አገራችን ሰላም ይሆንልን። አባትና እናት ቤተሰብ ልጅ አብሮ እንዲኖር ያድርግልን። የተበታተነው ቤተሰብ ይሰብስብልን። የፈሰሰው ደም ይብቃችሁ ይበለን። ፍቅራችን ይቀጥል። መልካም ልደት ይሆንልን። ማዱ ሙሉ ይሁን። ማዱ ወደዚህ የምንወያየው በኢትዮጵያ የመጀመሪያ ጊዜ እየደገምኩ ነው ያለሁት። ጎህ ቴሌቪዥን በሰላምና በእርቅ ሀገራችን ሰላም እንድትሆን ሀገራችን የተጣላው የሀገራችን ሕዝብ እንዲታረቅ ያሉ ግጭቶች እንዲቆሙ ሰላማችን እንዲያብብ የሚለውን ነው የዛሬው ውይይታችን። በዚህ መሰረት እስቲ አባ ሙዳይ ጀምሩና ሌላ የምናገረው ይላ አጠራጥራ አድርገን አንድ 5 ደቂቃ ይበቃናል አይደል? አድርገን ወደ በዓላችን እንድንሄድ
ስታምባሙዳ በሰላም እንዴት ነው መሆን ያለበት? ሰላማችን እንዴት ነው ሰላም የምናደርገው? እንዴት ነው ሰላም የምንሆነው? ለምንድን ነው የምንጣላው? ኢትዮጵያውያን እኮ አብረን ልቅሶ በሐዘኑ በደስታው አብረን ያለ ነው። ከሐረር ሄዶ ጎንደር ልቅሶ ይደርሳል፣ ይቀብራል። በእግሩም በመኪናም በአየርም ሄዶ ነው። እውነቴን ነው። እኔ በጣም ማዝናለሁኝ። ለምንድን ነው እንደዚህ የምንሆነው? ጎረቤት ለጎረቤት እንጀራ እየተለማመነ እሳት እየተለማመነ ጨው እየተወዳደረ ነው የሚኖረው። አንተ ትግሬ ነህ፣ አንተ አማራ ነህ፣ አንተ ኦሮሞ ነህ፣ አንተ ወራጌ ነህ፣ አንተ ደቡብ ነህ፣ አንተ ምናምን አይልም። ተባብለን አናቅም። የኔ ሙዚዎች እውነቴን ነው የሞቱ ልጅ ጥላሁን ነው የሚባለው አንደኛው ሙዚ። ሁለተኛው ፋቲያ አባዲጋ የሚባለው የአጋሮ ልጅ ነው። ሶስተኛው አበራ ወግጅራ ይባላል የባኮ ልጅ ነው። አራተኛው ሻሮ ይባላል አማራ ጎጃሜ ነው። ለምንድን ነው የምንጣላው? ሌላውም እንደዚህ ነው። እኔ ብቻ ምሳሌ ያደረኩ እንጂ እንደዚህ ነው። በጋብቻም የተጋባን የተወላለድን ለምንድን ነው እንደዚህ የምንሆነው? ስለዚህ ይሄን ለማድረግ ምንድን ነው መስራት ያለብን ነው? ሰላም ለማምጣት ይሄ ግጭቱን ለማቆም ጦርነት አለ አንዳንድ ቦታዎች ለማቆም ምን መስራት አለብን? እዚህ የተሰባሰብነው ብዙ የተሰባሰብነው ከዚህ በፊት እንደምናቀው ብዙ ቦታ ለእርቅ ሄደዋል ሰዎች። ከዚህ የተለያየ ቦታዎች ሄደዋል ለእርቅ ለሰላም። እኛም እንደዚህ እንሄዳለን ነገ ጠዋት ማለት ነው። በተለይ እናንተ ተላልቅ ሰዎች እንሄዳለን። እስቲ ምን እናድርግ? ይሄን ሰላም ይሄ ግጭት ለማቆም ምንድን ነው የምናደርገው የሚለው ነው ውይይታችን ዛሬ ጠለቅ አድርገን የምንወያየው። ይሄስ ምን አመጣው? የችግርስ ምን አመጣው? ለምን አናርመው? ከመጣ እንኳን ለምን አናርመው የሚል ነው ያለና አባሙዳ ያው 5 ደቂቃ ብቻ ነው ያለች። ምን ቶሎ እንድንሄድ። እሺ፣ አመሰግናለሁ ክቡር አምባሳደር። በእውነቱ ስለ ሰላም ብዙ ተወያይተናል፣ ብዙም አወያይተዋል። በተለይ ጎህ ቲቪ በዚህ ጉዳይ ላይ ካሉን ሚዲያዎች ስለ እውነት በቅርብ ተፈጥሮ እንደተፈጠረ ወይም በቅርብ እንደተቋቋመ ሳይሆን ስለ ሰላም የመጀመሪያውን ደረጃ ፕሮግራሙን አድርጎ ከ200 ሚዲያ ብሮድካስት ይደረጋል፣ ከዛ በላይ ነው። ነገር ግን ኋላ ተወልዶ ዛሬ ስለ ሰላሙ ህዝባችንን እንደየ ድርሻው ሲያወያይ ቆይተዋል። እጅግ በጣም እናመሰግናለን። ባለቤቱንም ኮርዳዊት ስለ እውነት እናመሰግናቸዋለን። ይህንን ሚዲያ አቋቁመው እሳቸው አየሩን ተረክበው አለ አንዳች ሁኔታ ሰለቸኝ ሳይሉ እስከ ዛሬ ከኛ ጋር ናቸው። እሳቸው በተለይ የራሳቸውን የድርሻ ብዙ ሰው በእያንዳንዱ የራሱ አለው፣ ግን ይሄ ይበልጥብኛል ከሀገር የሚበልጥ የለም ብለው አምባሳደር ሙዑዝ የማያደርጉት የማይሉት የማያወያዩት ይህንን ችለው ያለ አንዳች ክፍያ በእውነት ይሄን በማድረጋቸው እኔ በጣም የተለየ ክብር አለኝ። አመሰግናለሁ። ሄሎ ማልበል ከየት ነው? እኔ ከታደሰ ነኝ፣ ከዚህ ከጋሞ ነው። የጋሞ ንጉስ አቶ ታደሰ ነዎት? አዎ። እንግዲህ እንኳን ለልደት ኢየሱስ ክርስቶስ በዓል በሰላም አደረሰዎት። አሜን አሜን። ሁላችንም እንኳን አደረሰ። እንግዲህ ይሄን ብለን ነው የጀመርነው። መጋባ ሐዲስ አሉ ባርከውናል። አባሞዳ እሸቱ አሉ። እዚህ ከአባት አርበኞች አሉ፣ ከምሁራን አሉ፣ ከታዋቂ ሰዎች አሉ፣ ከጋዜጠኞች አሉ፣ ከቀድሞ ሰራዊት ያሁኑ ብሔራዊ ሰራዊት አሉ፣ ከተለያዩ እንጂኦች አሉና እዚህ ላይ ዛሬ ጠበቅ አድርገን ስለ ሰላም
ጉዳይ ነው የምንወያየው። ሰላማችን እየተናጋ ነው ያለው። አንዳንድ ቦታዎች ለምንድን ነው አባትና ልጅ የሚገዳደለው የሚጋጨው? ወንድሙና ወንድም ከአንዱ ኢትዮጵያውያን ሆነን ኢትዮጵያ ውስጥ ሆነን አንዱ ከአንዱ ጋር ሆነን እየተጋጨን ያለነውና ለምንድን ነው ምን መፍትሄ ያለው ብለን ነው እየተነጋገርን ያለነው። አሁን እየጀመረ በጸሎት ጀምረናል፣ ዳቦ ቆርሰናል እና መጋባ ሐዲስም እዚህ ያሉ የአራዳ ክፍለ ከተማ የሰበካ ጉባኤ ሰብሳቢም ናቸው። የብዙ ኃላፊነት በሀገር ስብከቱም ብዙ ኃላፊነት ያለባቸው ናቸው። እዚህ ያለው ሁሉ ኃላፊነት ያለው ነው። ብዙ ኃላፊነት ያለው ከአባ ገዳዎች አሉ ከተለያዩ ቦታዎች ነው ያሉትና እዚህ ላይ እያመመን ሄደ። ንጉስ ታደሰ እያመመን ሄደው የሚያመን ምንድነው? ለምን እንጋጫለን እርስ በርሳችን? አርባ ምንጭ እኔ ልቅሶ አልመጣሁም፣ እርሶ ወደ ትግራይ ያልሄዱም ልቅሶ፣ ሌላ ከጅጋ መጥቶ ወደ ሌላ ቦታ አልሄደም። እየሄደ እኮ ነው ያለው። እኛ እኮ የተጋባን የተወለድን ቤተሰቦች ነን። ግን ለምን እንጋጫለን የሚለው መፍትሄው ምን እናደርግ የሚለው ነው ዛሬ የጀመርነውና እስቲ 10 ደቂቃ አለዎት። በ10 ደቂቃ ውስጥ ይህን ሁሉ አጠር አድርገው ይንገሩን እስቲ። እሺ፣ አመሰግናለሁ። እንግዲህ ለሁላችሁም ስለ ሰላም ስለምታወሩ ለእግዚአብሔር የሰላም አምላክ ለሰላም ፈላጊዎች ሰላም ይስጥ ነው የምንለው። አሜን። እናንተም ስታወሩ ስትመክሩ ስትወያዩ በቅንነት ነው፣ ለመፍትሄው በቅንነት ነው። ህሊናችሁ ባመነጨ ልክ በቅንነት ነው መወያየት ያለባችሁ። ምክንያቱም እንደዛ ሲሆን ነው የሚሰማው። በቅንነት የምናወራው ነገር ምናልባት አንዱን ሊያስቀይም ሌላውን ሊያስደስት ይችላል። ግን ዋናው ነገር ቅንነቱ ነው። ቅንነቱ የፈጣሪ ቅንነት ከህሊና ነው የሚመነጨው። ስለዚህ የኛ ችግር አሁን ምንድነው? የምናወራው የምንሰራውን ነገር ሁሉም በቅንነት አይደለም። አንዱ በቅንነት ነው፣ ሌላው ያፈይዛል፣ ሌላው ሌላ ትርፍ ቢዝነስ ይሰራበታል። ስለዚህ ለሰላም የሚሰራ ሰው ደግሞ ምንም ቢዝነስ አያስፈልገውም። በቅንነት ነው፣ ቢሳሳትም በቅንነቱን ነው ማውጣት ያለበትና አሁን እኔ በዚህ በሀገራችን ጉዳይ ላይ ሁልጊዜም የምለው ነው። ምክንያቱም ኢትዮጵያውያን ነን እኛ። ኢትዮጵያውያን የደም የባህል የስጋ ትስስር አለን፣ የባህል ትስስር፣ የሃይማኖት ትስስር አለን። ይሄ ማለት ከላይ ከሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ያስተሳሰረን መንፈሳዊ ተፈጥሯዊ ባህሪ አለን። ያ ባህሪ ሁልጊዜ መሸነፍን አይፈልግም፣ ማሸነፍን ነው የሚፈልገው። ሁለተኛ ደግሞ ይሉኝታ ያለን ነን። ጥፋቱን አምኖ ጥፋተኛ ነኝንም የምንል ሰዎች አይደለንም በራሳችን ባህሪ ልክ። ስለዚህ ኢትዮጵያ አሁን ቀድሞ የነበሩ ከነገስታቱ ጀምሮ ኢትዮጵያ ውስጥ ጦርነት አለ፣ የስልጣን ሽሚያ አለ፣ የአንዱ ብሔር ከሌላው ጋር አለ። መሸናነፍ የለም። ለጊዜው ይበርዳል፣ ይቀጥላል። መሸናነፍ አይኖርም። ምክንያቱም ሁለት አቻ ወንድማማቾች ናቸው የሚዋጉት የሚጣሉት። ስለዚህ እነሱ በተው አንተም ተው በማለት ነው፣ በመግባባት በመነጋገር ነው የሚቋጩት እንጂ በጦርነት አይቋጨውም። ወደ ደርግም ቢመጣ ይሄው ነው፣ በኢህአዴግም ይሄው ነው። ዛሬም ጀምሯል። ዛሬም በጉልበት በጦርነት አንቋጨውም። የምንቋጨው በመግባባት ነው፣ ይቅር ለእግዚአብሔር በማለት ነው የምንቋጨው። ስለዚህ መንግስት ደግሞ በዚህ በኩል ትልቁን ድርሻ መውሰድ አለበት ነው ሁሉም የሚለው ነገር ነው። እነዛ በጥፋትም ይሁን በስተት የሚፈልጉትን አጣን ብለውም እያለም በጥጋብም ይሄዱ። ዞሮ ተው ኑ ልጆች ኑ፣ ምንድነው የምትፈልጉት? ምንድነው የሚያስፈልገን? ምን ማድረግ አለብን ብሎ መንግስት ጥሪውን መንግስት ነው ወደዚህ ኑ ጠጋ በሉ ብሎ መነጋገር፣ መተማመን። የሚያፍሩ ከሆነ በሽማግሌ ፊት በሚያቀርብ በራስ ሰው ፊት በራስ ገጽታ ፊት መነጋገርን ይጠይቃል። ስለዚህ አንዳንድ ጊዜ እንሰማለን እኛ ሰላም ነው ይቅርታ ጠይቀው እንደዚህ አድርገው ቢመጡ ጥሩ ነው። እሱ አይደለም። እናንተም ሆኑ ይሄንን የሚሰማ ሰው ሁሉ ይቅርታ ያደርግልኝ። እሱ አይደለም። በቃ አጥፊ
አኩርፎ የሄደ ምን ያለም ምንድነው ችግሩ ተብሎ ቁጭ ተደርጎ ምን እኔ አጥፍቼ ነው ያፈነገጥከው? እኔ ምን አጥፍቼ ነው ደግሞ እኔን እንደዚህ የገፋኝ? ቁጭ ተብሎ በሶስተኛ ወገን በኢትዮጵያዊ ሶስተኛ ወገን ውስጥ ተደራድሮ ተነጋግሮ አንተምቶ በዚህ አንተ ጉድለት አለብህ፣ አንተ በዛ ጉድለት አለብህ ተባብሎ ነው መታረቅ መግባባት የሚገባው እንጂ በይቅርታ ዝም ብሎ መጥቶ ይሄ ብዙ ጊዜ በሚዲያ የምናየው እጅ ለእጅ ተያይዘን ይቅርታ የምንለው እሱ ዘመናዊ የአውሮፓውያን ይቅርታ ባህል ነው። የእኛ ባህል ቁጭ ተደርጎ ተለቅሞ ተሰምቶ ተለቅሞ ፍርድ ይሰጣል። ስለዚህ በእኛ ባህል አባቱን ከገደለ ጋርም ይታረቃል። በቃ እርቅ ባህል ከሆነ እርቅ በኋላ ሌላ ጸብ መፍጠር፣ ሌላ ጠላት መፍጠር ነው። ስለዚህ በጣም ነው የሚጠነቀቀው። ነውር ነው፣ ጎሜ ነው። እኛ ጋር ነውር ጎሜ ይባላል። ነውር ነው። መፍትሄው ለዚህ መፍትሄው ምንድን ነው? የጋሞ ንጉስ መፍትሄውን አሁን እያልኩ ያሉት ነው። መነጋገር ነው፣ መግባባት ነው፣ መተማመን ነው፣ ከልብ መተማመን ነው። በቃ አንደኛው ወገን ይቅርታ ሰጪ የሌላው ይቅርታ ተቀባይ በመሆን አይደለም። ቁጭ ተደርጎ ከልብ መተማመን ነው፣ መነጋገር ነው። ህዝቡ ላይ እኔ አሁን አንዳንድ ጊዜ ህዝቡ ላይ ምንድን ነው ከዚህ ከአማራ አካባቢም ከኦሮሚያ አካባቢም በሽምግልናው በምኑ ስንዞር እንታዝባለን። ህዝቡ ጠላትን ሽፍታን ወንበደም ሲያገኝ ለመንግስት ይሰጣል። መንግስት አካላት ከተቀበሉ በኋላ ተቀብሎ ጥሎ ሲሄዱ ያንን ሰው መልሶ ሄዶ ይገላሉ። ስለዚህ አሁን ያለው አማራጭ ምንድን ነው? ላለመሞት ከዛ ከወንበዴው ከሽፍታው ጋር ተቻችሎ መኖርን ነው ህዝብ የሚፈልገው ቀን እስከሚወጣለት ድረስ። ስለዚህ ለህዝብም ቃል ከገባ ህዝብ አሳልፎ እንዲሰጥ ቤተሰብ ልጁን፣ ጎረቤት የጎረቤቱን ልጅ በቅንነት በሽምግልና አምጥቶ አሁን ሄዳችሁ አምጡ ሽምግልና አምጡ የሚባለው ነገርም ምንድን ነው? በምን መልኩ ነው የሚያመጡት? በምን መልኩ ነው የሚደራደሩ? መጀመሪያ መንግስት ለድርድር ራሱን ማዘጋጀት፣ ያኛው ወገንም ማዘጋጀት፣ ቁጭ ብሎ በመነጋገር። እናመሰግናለን። ጋሞ ታደሰ የጋሞ ንጉስ፣ እግዚአብሔር ይስጥልን። ይቅርታ አባሙዳ የጀመርነው ጥሩ ነው። አሁንም በመስመር ላይ ያሉ አስተያየት እየሰጡ ነው። ቀደምም አንዳንድ ሀሳቦች እየሰጡ ነበሩ። እናመሰግናለን። ለሰላም ራሱን ያዘጋጀ ዜጋ ለማታው የሚያምርብን የኢትዮጵያ ሕዝብ አምሮብን የኖር ነውም አንድነታችን ተከብሮ የኖረው የጀግንነት ምልክት ነው ተብሎ የምንባለውም አንድነት ስለነበረን ነው። አንድነት ደግሞ መጠንከር መቻል አለበት። ምንም አማራጭ የሌለ ነው። ሰላም የሚመነጨው ከእያንዳንዳችን ነው፣ ከየትም አይመጣም። መጀመሪያ በዛ እንነሳለን። ለምንድን ነው የምንጣላው? ምንድን ነው የሚያለያየን? የሚያለያየንስ መንገዱ ምን ያህል ነው? የሚያስተሳስረንስ በጋራዊነት በአብሮነት ለማኖር የሚችለውስ አማራጭ የለም ነበር ወይ? አለን። በተገቢ ሁኔታ ነበረን። ይህንን ነው ማጠንከር የነበረብን ያለብን። ወደፊትም የሚያምርብንም አንዱ እሱ ነው። ስለዚህ ግማሹ በሃይማኖት ላይ መጣላትን ያደርጋል፣ ግማሹ በሌላ በኩል በግለኝነት ተነስተን የምናደርጋቸው የኔ ይፈጸም የሚል ጉዳይ የማን አህሎኝነት ጉዳዮች በእያንዳንዱ ዜጋ ውስጥ ሊታሰብ የሚገባ ነው። ይህ ነው ነገሮች እያበላሹ ያሉት። ምክንያቱስ ጓል የወረወረ ድንጋይን ያስታውሳል። ድንጋይን የወረወረ ደግሞ ሌላ የሚወረወሩ ብዙ ስለሆነ ያን ያስታውሳል። ከእንደዚህ አይነት ነገር ግን መቆጠብ መቻል የዜጎች ግዴታና ማንነት መሆን አለበት። ያ ላይ ነው ማስረገጥ ያለብን። እንዴት ይቁም የሚለው ሰው መጋጨቱ አይቀርም። ተፈጥሮ አብሮ የመኖር ጉዳይ ብዙ ነገር ይከሰታል። ነገር ግን ችሎታው አለ ወይ ነው። ይህንን ችለን ማለፍ በእውነት ከሆነ ብዙ ታዝበናል፣ ብዙ አይተናል። የምንጋራው በሃይማኖታውን ብንጣላ እንዴ 5 እኮ ያልበለጠ ጉዳይ እኮ ነው። አሁን ለምሳሌ እምነቱ አለ በሀገራችን ብለን የምንለው በጣም ቅናዊነት፣ ማንነትን የሚገልጽ ግልጸኝነት መኖር መቻል አለበት። ምንም የሚያጣላን ነገር አልነበረም። እግዚአብሔር ምስጋና ይግባው። ህዝባችን ለዚህ ጉዳይ
በእውነት እንደነ ኮሶቮ ያው የምታስታውሱ ታሪክ ያነበባችሁ ልታውቁ ትችላላችሁ። ወዲያው የመፈራረስ ሁኔታ የገጠመው በምን ምክንያት ነው? የመቀናጀት የአብሮ መሆንና ብለው አብሮ ኖሩ። ግን ለመፍረስም ስመጣ እንደዛው ነው ፈጥኖ ሄደው። ኢትዮጵያ ግን ድርና ማግ ነው፣ አይለያይም። ብትበጭቁት ይሄንን ጨርቅ ይሄ ልብስ አሁን ካልቀደድ ነው ወይ ካልቆራረጥ ነው በቀር አይለያይም። ህዝባችን ለዚህ በጎን ትዕግስቱ ኖሮት ብዙ እንደተፈተነ ከነበረበት ጀምሮ ብዙ ፈታኝ ነገሮች እንደገጠሙን ሀገሪቷ ዜጎቿ ምንም አለ የሚባል ስላይደለ ብዙ መዘርዘር አልፈልግም። ምክንያቱስ ተብሏል። በየምሁራኑ በየመንግስቶቻችን ያለው አመራሮቻችን ነግረዋል። ችግሮቻችን ከየት ይመነጫሉ? አንድ እግዚአብሔርን ግን በጋራ ነው የምንካፈል። ሙስሊም አላህ ብሎ አምላክ ብሎ በክርስትና ዋቃ ብሎ ደግሞ በሌላ እንዲሁ ሁሉም በየራሱ ይኖራል። ደግሞም ነበር ፍቅር ነው። ሁሉን አምናለሁ ባንል ብናከብርለትስ ብናከብርስ ፍቅር መሰረትን ወይስ ጥል? ይሄንን ግንዛቤ ነው እየሞተ ውስጣችን ያለ የተበጠበጥ ነው በሌላው እጀ ገባዊ ነገር። ሌሎች ለራሱ ሁኔታ እይታ ሲያደርጉ ዜጎቻችን ዝቅ ብለን አይተን ማንነታችን እስቲ አሁን ያለንበት ሁኔታ በአሁኑ ሰዓት እንየው። የሰው ወርቅ አያደምቅም። ያደምቃል? እሱ እዛው ነው ያለው። ምክንያቱስ ዛሬ ሀገር ባለ ሀገር የሆነ ሁሉ በልተነስልኝ በልሂድልኝ እንደፈለገ እያደረገ የሚወረወርበት ምክንያቶቹ የራስን እኛ ራሳችንን አለማክበራችን፣ ራሳችን ገበናችን ገልጠን በመስጠታችን ለብዙ እየተዳረግን አሁን ሳይገባንም እኔ 5 መንግስት አይቻለሁ እንደ ራሴ። በ5ቱ መንግስት ውስጥ ግን ከሚገርማችሁ በጣም የለመነ በጣም የሚያደርግ የሚሰራ በአጋጣሚ ነገስታት ብዙ አልፏል። 200 ምናምን ወደ 230ኛ ነው ኢትዮጵያ እንግዲህ አሁን ባላት ጉዳይ 230ኛ ማለት ነው። አሁን እንግዲህ ካየነው ከኃይለ ሥላሴ ወዲህ እንኳን ብንል 5 ነው ብለናል። በፊት ኃይለ ሥላሴ እሳቸው 225ኛ ንጉስ ናቸው ለኢትዮጵያ። አሁን ስንደምር 5ቱ ወደ 30 ገባን ማለት ነው። እንዴት ይህ ህዝብ በመቻቻሉ ግን አለመበጨቁ አለመበተኑ እግዚአብሔር ግን ጸጋውና ኃይሉን አልብሶታል። በእውነት ከሆነ አሁንም የሚጥሩ ወገኖቻችን፣ ሰላምን የሚሹ ወገኖቻችን ስለ እውነት በዚሁ የመቀጠል ሁኔታ ሊኖር ይገባል። እኛም ደግሞ ማንኛውም ሰው ዜጋ ለክብሩ፣ ለአንድነቱ፣ ለሉዓላዊነቱ፣ ለማንነቱ፣ ለእምነቱ ጭምር ምን መሆን አለበት? መቆም አለበት። ይሄ ግዴታችን ነው። ዝም ብለን በዘፈቀደ ሀገርን እንደ አንድ ተራ አልባሌ ነገር ምንድን ነው ይሄ ዝም ብሎ ማናናቂያ አድርገን ብናልፍ ነገ ጠዋት ፈተናው የከበደ ነው። ማና ማን ነው የምናከሰው? እርስ በርስ ለምን? እንግዲህ አንዱ የኔ ቅድም ካልኩት ካነሳሁት የማና አህሎኝነት ጉዳይ ነው። እኔ ከየትኛውም ወገን ልውጣ፣ ከየትኛውም ጋር ልገኝ፣ እኔ ወድጄ አይደለም የተገኘሁት። እሳቸው ወደው አይደለም፣ እሳቸውም ወደው አይደሉም። ተፈጥረናል። ግን በአብሮነት የመኖር ጉዳይን ግን ቅድሚያ ካልሰጠን መነታረክ አለ። መነታረኮችን አሁንም እግዚአብሔር በሰጠን ጸጋ በእምነታችንም ቢሆን የእምነት አባቶች ድርሻ አላቸው። የእድሜ ጸጋ ያላቸው ለሀገራቸው ማንነታቸው ይኸው ዛሬ ውጡ ሂዱ ተብሎ ሲባሉ ኩራት የለም፣ ሽንፈት ነው። ታዲያ ይህንን ከተማር ነገ ደግሞ የሚገነባንን በማያጣላን የምንጣላ ከሆነ ሆን ብለን የምናደርገውን አይተን ይህንን መዝነን ኢትዮጵያዊነታችንን አስቀድመን መኖር አለብን። ሰላም ከሌለ እምነትም የለም። የት ተቀምጠን እንዴት አድርገን? ስለዚህ ከዚህ ቅናዊ ከዚህ ዜግነትና አንድነታዊ የምናደረው ክብር የምንሰጠው የጋራ ጉዳይ አድርገን እንሂድበት። በአጭሩችን እላለሁ። ጊዜ ካገኘው እመለስበታለሁ።
አባሙዳ እሸቱ ለዚህ ጎህ ቴሌቪዥን ብዙ ስራ ይሰሩ፣ ብዙ ድጋፍ ያደረጉ፣ ከዛ ደግሞ ጠርተናቸው ብዙ ጊዜ የማይቀሩ ሰው ናቸው። አባሙዳ እሸቱ የራሱ ማዕረግ ነውና ባለፈው እንኳን እግዚአብሔር አወጣው እርሶ ኦፕሬሽን አድርገው እየተከታተልነዎት ነበር። እንኳን እግዚአብሔር በሰላም ወደ ጎህ ቴሌቪዥን ወደ ህዝቡ ወደ ልጆቹ ሆስፒታል ተኝተው እንደነበር አውቃለሁና እንኳን ተመለሱ። እንኳን እኛም ደስ አለን። አሁንም ጸሎት እናድርግልዎታለን በሰላም አሁንም በጤንነት እንዲኖሩ በጣም ጸሎት እናድርግልዎታለን። እንኳን ለዚህ ያደረሰዎት አበቃዎት ነው የሚለው። ጎህ ቴሌቪዥን እንደምታውቁት ኮርዳዊት ጌታውን ይሄ ቴሌቪዥን ለህዝብ ሰጥቻለሁ ነው ያለው። ከልጆቹ ሁሉ ጊዜ የሚናገራት ቀለብ እየቀነሰ ከልጆቹ ወተት እየቀነሰ ከልጆቹ ደብተር እየቀነሰ ውጭ አገር ነው የሚኖረው። ለኛ ነው ለህዝብ ነው የሰጠው። ይሄን ቴሌቪዥን ደግሞ በሴራ ሳይሆን የፈለጋችሁ እዚህ ካላችሁ ሰዎች ገዝታችሁ ሰዓት ወስዳችሁ መስራት ትችላላችሁ። ማንንም ሰው መስራት ይችላል። ሰዓት ወስዶ ስርዓት ያለው እዚህ ውስጥ የሃይማኖት መስበክ አይቻልም። አንድ ነገር እንገራችሁ፣ የሃይማኖት መስበክ አይቻልም። የፖለቲካ መስበክ አይቻልም። የሌላ ፖለቲካ ምናምን የጥላቻ መስበክ አይቻልም። ግን ብዙ ሴራዎች አሉ እዚህ። እኔ ባስረክብ ጀግና ሰው ካለ ባስረክብ በጣም ደስ ይለኛል። እንዲያውም እኔ ስልችት ነው ያለኝ። ምክንያቱም ሰው እያንዳንዱ ከቤቱ አንኳኩተህ ነው የምታመጣው። አንኳኩተህ የቤቱ ሄደ ዛሬ ነው ይመጣሉ። አሁንም ዛሬ ነው እንጂ አኳኩቼ ነው የሚያመጣው። አንኳኩቼ ከያንዳንዱ ቤት ይሄ የሚያደርግ አንድ ጋዜጠኛ የለም፣ አንድ ሰውም የለም። ግን ሴራ ይፈጥራሉ። እኔ ደግሞ ምንም አይመስለኝም። በውትድርና ያለፍኩ ሰው ነኝ። ኢትዮጵያን የሚወድ ሰው ነኝ። ከተወለድኩ ይሄን መግለጽ ስለፈለኩኝ ነው። ስንወለድ ኢሮብ እኛ አካባቢ የተፈጠረ የሚያቀው ካለ መጀመሪያ ስንወለድ የእናታችን ጡት አይደለም እንቀምሰው፣ አፈር ነው የሚያስቀምሱ። እንደዚህ አድርገው የሚያስልሱን እና ኢትዮጵያውያንን እኛ ደሜም አጥንቴም ቆዳዬም ጸጉሬም ጥፍሬም ኢትዮጵያውነት ነው የኔ። ግን የሚሰሩ እንትኖች አሉ፣ ሴራዎች አሉ። እነዚህ ሴራዎች እኔ የሚነግረው ለሁሉም መጥተው ይውሰዱ፣ ሰዓት ይውሰዱ፣ ችግር የለም። ሰዓት ወስደው መስራት ይችላሉ። እኔ ማክሰኞ የሚሰራ ከሆነ ሌላው ሮብ መስራት ይችላል፣ አርብ መስራት ይችላል። ሌላኛው ደግሞ የሚመጣው ቅዳሜ መስራት ይችላል። እዚህ ይሄ አለ፣ ይሄ ማድረግ ይችላል። ለእግረ መንገድ ነው የምነግራችሁ። ይሄ ቴሌቪዥን ክፍት ነው ለሁሉም ነገር። ግን ከእንግዲህ ከፍሎ ነው፣ እኛ ለህዝብ ነው እየሰራን ያለው። ከፍሎ ግን መስራት ይችላል። እኛ ጋር የሚቀላቀላሉ ሴራ የሚሰሩ እዚህ እኮ አበል ተከፍሏቸው አይደለም የምትመጡት እናንተ፣ ለሰላም ነው የምትመጡት። ለእግረ መንገድ ላስተላልፍዬ ነው፣ ለሰላም ነው የምትመጡት። ግን ከፈለጋችሁ ምንድነው ማድረግ ያለባችሁ? ማድረግ ያለበት ለሌሎችም ማለት ነው። ማድረግ ያለበት ምንድነው? ሰዓት ወስዶ ከፍሎ ፕሮግራም መውሰድ ይችላል። በስፖርት፣ በፖለቲካ፣ በኢኮኖሚ፣ በማህበራዊ በሌላ መውሰድ ይችላል። ግን ሌላ ሴራዎች መቅረት አለባቸው። እኔም ወታደር ነኝ፣ ኢትዮጵያዊ ነኝ። በዚህ እንዲታወቅ ፈልጋለሁኝ። ስለዚህ አባታችን ስለ ሰላም ምን ይላሉ? አጠር አድርገው ስለተፈቀደልኝ። ሰላም የሚለው ወሳኝና ወሳኝ ነው። ምክንያቱም ኢትዮጵያ ለብዙ ዘመናት የነበረች በታሪክም በሁሉም ነገር ተስማምተን የምንኖረች አገር ናት። የሃይማኖት ልዩነት፣ የብሔር ልዩነት ሳይኖር በፍቅር በታሪክም በሃይማኖትም በጋብቻም በደም የታሰርነን። ምክንያቱ
ለዚህ የሰላም ውጤት ነው። አሁንም እየደፈረሰ ያለ ሰላም ስለማይፈልጉ ካልሆነ በስተቀር አይምሮ ያለው ሰው የሆነ ሁሉ ሰላም ያስፈልገዋል። አራዊቱ እንስሳው ሰላም ሲኖር ነው ጸሎት የሚኖረው። መስጊድ ውስጥም ቤተ ክርስቲያን ውስጥም የትም ውሎ ለማደር ሰላም፣ ነግዶ ለማትረፍ ሰላም፣ ወልዶ ለመሳም ሰላም፣ ጎረቤት ለጎረቤት ሰላም። ሰላም የሚለው አምላካችን እግዚአብሔር ለሰው ልጅ ፍጥረት ሁሉ ስጦታ የሰጠን ነው። እንስሳ እንኳን ቦታቸው ያውቃሉ በሰላም እንዲኖሩ። ያለ አግባብ ያለ ስርዓት እላፊ ሰዓት አይሄዱም። በቀን የሚንቀሳቀሱ አራዊት እንስሳ ቦታቸው ይላል። እንኳን ሰው የሚያህል ክቡር እንደ ሰው የከበረ ፍጡር የለም። እግዚአብሔር በሰላም እቺ ምድር ማንም ባለስልጣን፣ ማንም ምሁር፣ ማንም ፍጡር ጠፍጥፎ የሰራት የለም። እግዚአብሔር ግን ለሁላችን ቋንቋ ሳይለይ፣ ሃይማኖት ሳይለይ፣ ዘር ሳይለይ ለአራዊቱም ለእንስሳም ለአዋፉም ሁሉ በሰላም ኑሯት ብሎ ሰጠን ባርኮ እግዚአብሔር። እቺ ምድር እንኳን ራሷ ምስክር ናት። ስንኖር በሰላም ብናርፍ እንኳን ቢጠራን የ2 ሜትር ጉድጓድ ሁላችን እንቀበራለን። የሚገርማችሁ የእግዚአብሔር ስጦታ ናት። የእግዚአብሔር ስጦታ ናት እቺ ሀሎተ እግዚአብሔር። የእግዚአብሔር ፍጡራን እንድናውቀው እንድንረዳው እኩል መሬት ሰጥቶን ወደ ኢትዮጵያ ስንመልስ አንድ ሀገር ነው ያለችን፣ ሌላ ሀገር የለንም። በሰላም ኑሩ፣ በሰላም ኑሩባት፣ ነግዱ፣ አትርፉ፣ ውለዱ፣ ሳሙ። እግዚአብሔር ባርኮን የሰጠን ሃይማኖት ልዩነት ሳይኖር፣ ጎሳ ቋንቋ ልዩነት ሳይኖር ኢትዮጵያ ለዚህ ነው ባርኮ የሰጠን። ውሃ ባይሆን እቺ ፀሐይ እንያት ዘር ቋንቋ አትለይም። ለፍጡር ሁሉ ፀሐይዋ አብረን እንሞቃለን። ውሃም እዩት ዝናው ሲዘን ቋንቋ፣ ሃይማኖት፣ እንስሳ፣ አራዊት፣ አዋፍ ሳይለይ አብሮ ይዘንባል። አብረን እንበላለን፣ እንጠጣለን። እንኳን ሰው የሚያህል ክቡር ፍጡር ሰላም ወሳኝና ወሳኝ ነው። ሰላም ስላለን አሁን የምንነጋገረው፣ ሰላም ስላለን ነው የተሳሳም ነው። ሰላም ስላለን ነው ደህና አደራችሁ እግዚአብሔር ይመስገን፣ እንደምን አረፈዳችሁ እግዚአብሔር ይመስገን። ባህላችን እንኳን ባህላችን በየቋንቋችን ኦሮምኛ የሚናገር፣ ትግርኛ የሚናገር፣ አፋርኛ የሚናገር፣ ወላይታ የሚናገር፣ ጋሙኛ የሚናገር፣ ኢሮብ የሚናገር፣ ኩናማ የሚናገር የተለያየ ቋንቋ ቢናገር ሰላምታ ምንድን ነው የሚለው? እንደምን አደራችሁ እግዚአብሔር ይመስገን፣ እንደምን አረፈዳችሁ እግዚአብሔር ይመስገን፣ በሰላም ዋሉ፣ በሰላም ግቡ። ይሄ የኢትዮጵያውያን ባህል ተቧ ነው። ዘር ተለይቶ ማንም የተወለደም የለም። እግዚአብሔር በፈቀደ ሁላችን ተወልደናል። ወሳኙ ግን አሁን ምንድነው? አንዱ ይሄ ነው። ሁለተኛ ግን በተለይ ምሁራን፣ የሃይማኖት ተቋማት፣ የአገር ሽማግሌዎች ሰላም አምባሳደሮች ሆነን ልንሰብክ ይገባናል። ጋብቻ እንኳን ባልና ሚስት ሲጣሉ ሲጋጩ አልጋቸው ያስታርቃቸዋል። የአባቶቻችን የእናቶቻችን ባህል ነው። ከዛ ካፈነገጠ እንኳን ጎረቤት ምን ሆነሻል፣ ምን ሆነሃል፣ እንደ ሚስትህ እኮ ናት፣ ባልሽ እኮ ነው፣ ይቅር በል ተባሉ፣ ማንም አይስማተም። ይሄ ባህል እጅግ የተከበረ ነው እና በተለይ ኢትዮጵያውያን ሆነን ስናስብ በሃይማኖትም በሀገርም በመንግስትም በተለያየ መንግስት ሰራተኛም ሆነን ስለ ሰላም ምሳሌ ልንሆን ይገባል። ምክንያቱም እግዚአብሔር የሰጠን ስጦታ ሰላም የሚለው ቋንቋ የእግዚአብሔር ስጦታ ነው። የትም ይሄዱት በእምነት እንኳን እግዚአብሔር በሰላም ያደርሰን ለመውሊዱ፣ እግዚአብሔር ያደረሰን ለልደቱ፣ በሰላም በፍቅር በዓል ያደርግልን። በረከት ይሄ ነው። ከሽማግሌዎች፣ ከአዛውንት፣ ከአረጋውያን በተለይ እናንተ አርበኞች በእድሜም በጸጋ ኢትዮጵያ እናንተ እንዴት እንዳስረከባችሁ እናውቃለን። አሁንም ለወጣቱ ለትውልድ በአሁኑ ሰዓት ባህሉ፣ ሃይማኖቱ፣ ወጉ ኢትዮጵያዊነት ማወቅ ያለበት ኃላፊነት አለብንና ሰላም ወሳኝ ነው። በሶስተኛ ደረጃ ምንድነው? በተለይ ያኮረፋችሁ፣ በተለያየ ምክንያት ያኮረፋችሁ መንግስት ከእግዚአብሔር በታች ነው። እርቅን ሰላም ተቀባይ ነው። ጥሪ ሲያደርግላችሁ ተመለሱ። በጦርነት በፍጹም ደም በመፋሰስ በፍጹም የሚገኝ ነገር የለም። አሁን እኮ የውጭ ጣሊያን አልመጣ እንዴ?
ሌላ ነገር አልመጣ። እርስ በርስ ወንድሙን አሳደደው፣ ወንድሙን ገደለው። እንዴ እግዚአብሔር በቸርነቱ ይሄን ደም የወንድማሞች የሚፈሰው ደም ያቆምልን። የሰላም የፍቅር ልደት ያደርግልን። በየእስር ቤቱ ያሉም ለሀገር ወደ ቤታቸው አውጥቶ በሰላም በዓል ያደርግልን። በጦርነት በረሃብ ስደት ያሉም ሰላም ያደርግልን። አምላካችን እግዚአብሔር ለመሪዎቻችን ሰላም ፍቅር ያደርግልን። ከምንም በላይ ኢትዮጵያ መሃልዋን ገነት ድንበርዋን በእሳት መላእክት ይጠብቅልን። የተጣላነው ሁላችን ታርቀን እርቅ በኢየሱስ ክርስቶስ ልደት ነውና ምን ጠይቀው እርቅ እሱም ብለዋል። ይቅር ብትሉ ከሆነ ይቅር እላችኋለሁ፣ ይቅር የማትል ከሆነ ራሳችሁ ትጎዳላችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ የሰላም የፍቅር ልደት ያደርግልን። ሀገራችን ህዝባችን በተለይ ይህን ቅዱስ ህዝብ እግዚአብሔር የሰላም የመውጣቱ የመግባቱ ሰላም ፍቅር ያደርግልን። የሰላም ዓመት በዓት ያደርግልን። እግዚአብሔር ስጥልኝ፣ አመሰግናለሁ። አንድ ግን ምንድነው በተለይ ይህንን ሚዲያ ጎህ ሚዲያ ጠርታችሁ አክብራችሁን እዚህ ስለጠራችሁን እግዚአብሔር ስጥልን። ለመስራችሁም ለአቶ ዳዊት አምባሳደር ሙዑዝ በእውነት እርሶ አምባሳደር የሰላም አምባሳደር ኖት። በሃይማኖት ተቋማት በሁሉም በየቦታው አያለሁኝ። ሐሳቡት ምንጩት ኢትዮጵያዊ ሰላም ነው የሚያስፈልገን። ለአራዊቱ ለእንስሳ እንኳን ሰላም የሰጠ እግዚአብሔር ሰው የሚያህል ክቡር ኢትዮጵያ የሚያህል ክቡር እንዴት ማስታረቅ ያቅተናል? እንዴት እንጋጫለን? እግር ለእግር እንኳን ይጋጫል፣ ወዲያው ይድናል፣ ይመለሳል ባሉት ቋንቋ በእውነት ትዝ ይለኛልና እርሶም እድሜና ጸጋ ይስጥልን፣ ሰላም ፍቅር ያድርግልን። እግዚአብሔር ይስጥልኝ። አሜን። መጋቢ ሐዲስ በጣም ነው የምናመሰግነው። ትልቅ ትምህርት ነው የሰጡንና ተግባራው እናደርገዋለን ብዬ ገምታለሁኝ፣ እናደርገዋለንም። በጣም እናመሰግናለን። በተለይ በተፈጠር ነው በምድር ያለው ሁሉ እንስሳት ሁሉ ጊዜ የምናገራት ነገር አለች። በምድር ያለው ሁሉ ሰላም ያስፈልገዋል። ማንኛውም ጉንዳንም ተፈጥሯል እኮ ከብትም፣ አንበሳውም፣ ዞንዶውም ምናምኑ ሁሉ ዝንቡ እኮ ስለሚያስቸግረን ነው ምን መታው እንጂ ምን ገለው እንጂ ካልነከሰን ካልነደፈን ምንም አናደርገው። በምድር ያለው መብት አለው ሁሉም ነገር። ስለዚህ ሰላም ያስፈልገናል። ሰላም ከሌለ እብድም ሰላም ያስፈልገዋል። ሰላም ከሌለ ሃይማኖት አባቶች ቤተክርስቲያን አይሄዱም። ሃይማኖት አባቶች መስጊድ አይሄዱም። ተማሪዎች ወደ ትምህርት አይሄዱም። እቺ ልብስ የኔ አይደለችም ሰላም ከሌለ። እዚህ የመጣ ነው እንዳሉት ሰላም ስላለ ነው። ለሰላም ደግሞ እየሰራን ያለ ነውና እርሶ ያሉት እግዚአብሔር ይቀበለዋል፣ እኛም እንቀበለዋለን። ዛሬ ከኋላ ልጀምር። ስለተፈቀደልኝ አመሰግናለሁ። ከበደ ነው የሚባለው። አባ ገዳም ልባል ይችላሉ እና ያው የደንብ ልብስ ስላለበስኩ ነኝ እና መራቂ ነኝ። ከበደ ሁንዴ ነው የሚባለው። ስለዚህ ምንድነው መጀመሪያ ይሄ ጎ ሚዲያ ይህንን የተለያየ ህብረተሰብ አብሶ የቀድሞ ሰራዊቶቻችን ዳር ድንበራቸው እንዳይደፈር አጥቻቸው ከስክሶ ደማቸውን አፍስቶ እስካሁን ኢትዮጵያን ያቆዩት ጓዶቻችን በማዕከላቸው አሉ። የሃይማኖት አባቶች አሉ፣ የተለያዩ ምሁራኖች አሉ። እነኚህ ደግሞ እነኚህን ሰዎች አሰባስቦ ስለ ሀገራችን ሰላም፣ ስለ ሀገራችን ደህንነት፣ ለወደፊት ደግሞ ምን ማድረግ ምን መስራት እንዳለብን ለመነጋገርና ኢትዮጵያችን ሰላም ሆና እንድትቀጥል እያንዳንዳችን ያለብን ያየንን ለዚህም ለሚዲያ ምን መሆን እንዳለበት አስተያየት እንዲሰጥ ይህንን ፕሮግራም ያዘጋጀ ጎ ቴሌቪዥንን አመሰግናለሁ። ቀጥሎ አባታችን ቅድም እንዳሉ የሰላም አምባሳደር የተከበሩ ሙዑዝ ገብረሕይወትን አመሰግናለሁ እና ሁላችሁም አመሰግናለሁ። እና ምንድነው ብሔር ስለ ብሔር ነው። ብሔር ትላንትና የመጣ ነው። ይሄንን ደግሞ ያመጡት የጣሊያን ርዝራዦች የነበሩት እነሱ ቅርሶች የነበሩ
ጣሊያን ጥሎ የሄደ ቅርስ ይዞ ነው የተነሱት። ይህንን ያልኩበት ምክንያት በታሪክ እንደምናየው ጣሊያን ሀገራችን ሲወር የኢትዮጵያ ሕዝብ የኋላ ቀር መሳሪያ፣ የጣሊያን ደግሞ በዘመናዊ መሳሪያ ተዋግተው ኢትዮጵያን ሊያሸንፍ አልቻለም። በዛን ወቅት ንብ እንደተነካ ቀፎ ይሄ አማራ፣ ኦሮሞ፣ ትግሬ፣ ደቡብ ሳይሉ በአንድነት ኢትዮጵያ አስከብረዋል፣ እስካሁን አቆይተዋል። በዛን ጊዜ የኢትዮጵያን ሕዝብ ስላልቻለ በአንዳ የሚባል አሁን አገራችን የሚያስቸግሩ በአንዳዎች እነሱ ርዝራዦች ናቸው። አሁን ባንዳ ሆኖ ብሔር መርዝ በቀላሉ የማይነቀል መርዝ የተከሉት የእነሱ ርዝራዦች ናቸው። እኔ አሁን ወደ 4 መንግስት አይቻለሁ። ሰዎች ሊያገዛዛቸው አማራ፣ ኦሮሞ፣ ትግሬ፣ ደቡብ አሉ እንጂ አዳምና ሔዋን አንድ ናቸው። እኛ የምንታወቀው በኢትዮጵያነታችን ነው። እኔ አሁን ትውልድ ሀገር የት ነው? እንደዚህ ያለ ቦታ ዜግነት ኢትዮጵያኖች ስንባል እናምራለን። እነሱ ያመጡት ነው። ይሄ የወደቀው ስርዓት ያመጣ ነው። ምንድን ነው ብሔር ብሎ ያመጣ? ብሔር ብሔረሰቦች እኩልነት ብሎ ነው ያመጣው። ውስጡ ምንድን ነው? መርዝ አለው። አብሶ የተወሰኑ አማራና ኦሮሞ ተጋጅተው እንትን ስሉ 100 ዓመት ለመግዛት ነበረው። እኔ አሁን ከነሱ ጋር ነበርኩኝ፣ እነሱ አባልም ነበርኩ። ይሄ ለውጥ መጣል ብዬ እኔ በህልሜ አላሰብኩም። ለምን ቢባል ብሔር ብሏል። ብሔርና ብሔር አብሶ እነኚህ ቅድም ያልኩ አማራና ኦሮሞ ከተጋጩ እድሜ ልክ እንገዛለን። ግን ኢትዮጵያን እግዚአብሔር ይጠብቃታል አባታችን እንዳሉ። ስለዚህ እነሱ አሁን ምን ነው እነኚህ ስጋጩ 100 ዓመት እንገዛለን ብሎ ነው እንትን ያሉት። አሁን ይሄ ለውጥ መጣል ብዬ እንትን ያላሰብኩት ለምንድን ነው? መከላከያ እነሱ ነው፣ ጀነራሎች እነሱ ናቸው። ባለፈ አሁን የእኛ መከላከያ እኔ አልቅሻለሁ። በትግራይ ውስጥ ያ የተጨፈጨፈው ታንክ የሄድበት እድሜ ልክ የማይረሳ። ስለዚህ እነሱ ጀነራሎች የተወሰነ ብሔር እንትን ነበር። በሌላ በኩል በአየር ኃይል፣ በደህንነት፣ እምነት ቦታ ኦርቶዶክስ ማነው ቤተ ክርስቲያን፣ ጴንጤ ቤት፣ ሙስሊም ቤት እነሱ የሌሉበት ቦታ የለምና ይሄ ለውጥ እንዴት ይመጣል ተብሎ ይታሰባል። እግዚአብሔር ግን ጥበበኛ ነው። ሰውም ሆነ እንስሳ ይዞ የሚሄደው ጎርፍ ዝናብ ሲዘንብ ነው። የበጋ ጎርፍ አመጣና ተረግርግ አድርጎ ያለ አንዳች ቅሬታ ያ ብሔር የሚባል መርዝ የተከሉትን ጠራርጎ ከዚህ ከኢትዮጵያ ያነሳና ይሄ ልማታዊ መንግስት፣ የሰላም መንግስት አመጣልን። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ አሁን ደግሞ አሊሳካም ስላለ መንግስታችን ጭቅጭቅ ባይኖር አገራችን ሰላም ብትሆን ኖሮ አገራችን የት በደረሰች። እኔ አሁን አንዳንድ ጊዜ ማታ ማታ እንትን ስል አዲስ አበባ እኮ አውሮፓ ሀገር እኮ ነው የምትመስለው። እንደገና በሚዲያ እናያለን አገራችን እያደገች ነው አለችው። ለምሳሌ ህዳሴ ግድብ እኔ 2008 ሄጃለሁ። ክቡር አምባሳደር ናቸው የላኩኝ፣ አይቻለሁ፣ ጉብኝት ሄጃለሁ። ያ ግድብ የነበረ ቢሆን ኖሮ ብኖር ኖሮ አልቅም ነበር። ዞሬ አይቻለሁ። እድሜ ለእርሶ። ስለዚህ እግዚአብሔር ኢትዮጵያን አይጥላትም። ይሄ ለውጥ አመጣና ለፍጻሜ ያበቃልን። እግዚአብሔር የተመሰገነ ይሁን። አሁን ደግሞ አንደኛ ትላንትና ከዚህ መንግስት ጋር የነበሩት ውጪ ወጥቶ እኛን እያብጠለጠሉ የውጪ ባዕዶች ደግሞ እንደነ ግብፅና እንደ ሻዕቢያ እንደ ሱዳን የመሳሰሉ የውስጥ ባንዳዎችን አደራጅቶ በገንዘብ ምን ያሉ
በዚህ በኦነግ ማን ነው በኦሮሚያ ክልል ኦነግ የሚባል ኦነግ እኮ መስራቾች እኮ እነ ዶክተር ዲማ ነገዎ ናቸው ባልሳሳት፣ እንደነ ገላሳ ድልቦ ናቸው፣ እንደነ ሌንጮ ለታ አሁን አቶ ቀጀላ እና አቶ ቀጀላ ናቸው። እነሱ አሁን ወደ ሰላማዊ መንገድ መጥተዋል። አሁን ኦሮሞ ነፃ እናወጣለን ነው። እኔ አሁን ስመርቅ መጨረሻ ላይ ምንድነው ገዳ ኦሮሞ 5 ነው። ኦሮሞ 5 አይደለም፣ እግዚአብሔር አንድ ያድርገን ነው። አሁንም እግዚአብሔር አንድ ያድርገን። አሁን ውጪም እነኚህ እንትን ውስጥም ያሉ ጫካ ውስጥ ያሉም ልጆቻችን ናቸውና ወደ ሰላም እግዚአብሔር በአማራም በኦሮሞ ወደ ሰላም ይመልስልን። እነሱ በሚዘሩት ግብፅና ሻቢያ ሶማሌ ማነው ሱዳን በቻ አዙር አገራችን ሰላም እንዳታገኝ ህዳሴ ግድባችን አስመርቀናል። እንደገና የባህር በራችን ደግሞ ለማስፈቀድ መንግስታችን ከፍተኛ ጥረት እያደረገ ነው። ለምሳሌ አባይ ድሮም ማምረቻ ስራ ጀምሯል። የተፈጥሮ ጋዝ እንደገና ደግሞ ከሰል፣ የማዳበሪያ ፋብሪካ፣ የተለያዩ እንትኖች አሁን አገራችን በፍጥነት እየተለወጠች ነው አለች። አሁን የውጭ ባንዳና የውስጥ ባንዳና የውጭ ባዳዎች ናቸውና እኛ ምን ማድረግ አለብን? እግዚአብሔር ኢትዮጵያን ክፉ ነገር አያመጣም። በኢትዮጵያ ላይ ክፉ ነገር አይሰራም፣ እንትን አይልም። ኢትዮጵያን ይጠብቃታል። እግዚአብሔር ራሱ ያጠፋቻል። እኛ አንድ እንሁን። በየአካባቢያችን እዚህ አሁን እንትን እንደምንናገረው የሰላም እንትን እንስበክ። የውሸት አይደለም። አገራችን በፍጥነት እያደገች ስለሆነ መንግስታችንም እግዚአብሔር ይጠብቅልን። ይህንን የጀመርነውን ልማታችንም እግዚአብሔር ያሳካልን። አገራችን ሰላም ያድርግልን እና እኔ አገራችን ማነው ሰላም ነው የምትሆነው፣ ጠላቶቻችን ይጥፉ። ስለዚህ መጨረሻ ላይ እግዚአብሔር ሁላችንም ይጠብቀን ለማለት ፈልጌ ነው። አመሰግናለሁ።